የጃፓን የጥንቸሎች ደሴት አስፈሪ ሚስጥር። ጃፓን ውስጥ ሂሮሺማ ከተማ አቅራቢያ በፓሲፊክ ውቅያኖስ ላይ የምትገኝ አንዲት ትንሽ ደሴት አለች። ስሟ ኦኩኖሺማ ይሰኛል። ነገር ግን ዓለም በብዛት የሚያውቃት በዚሁ ስሟ አይደለም። ሰዎች የሚጠሯትም የጥንቸሎች ደሴት ወይንም ራቢት አይስላንድ በሚለው ስሟ ነው። በዚህ ደሴት ላይ ማንም ሰው አይኖርም። ነዋሪዎቹ ጥንቸሎች ብቻ ናቸው። ቁጥራቸውም ከ1000 በላይ ይገመታል። ቱሪስቶች ወደዚህ ደሴት ሲሄዱ ልክ እንደ ንጉስ ይቀበሏቸዋል። እጅግ በጣም የሚያምሩ፣ ሰውን የማይፈሩ እና ምግብ የሚለምኑ ፍጥረታት ናቸው። በመጀመሪያ ሲያዩት ቦታው ምድራዊ ገነት ይመስላል። ነገር ግን ይህች ደሴት ባለፈ ጊዜዋ እንዲህ አልነበረችም። ከጥቂት 10 ዓመታት በፊት ይህ ቦታ በጃፓን ካርታ ላይ እንኳን ስሟና ምስሏ እንዳይኖር ተደርጎ ነበር። ይህች ቦታ የሞትና የጭካኔ ማምረቻም ነበረች። ዛሬ የምናያቸው እነዚህ ቆንጆ ጥንቸሎች ከየት መጡ? ከዚህ ጨለማ ታሪክ ጋርስ ግንኙነት ይኖራቸው ይሆን? ዛሬ የኦኩኖሺማን ሚስጥር አብረን እንፈትሻለን። ወደ ኋላ ተመልሰን ወደ 1929 ዓመተ ምህረት እንደ አውሮፓውያን አቆጣጠር እንሂድ። ዓለም ለሁለተኛው የዓለም ጦርነት እየተዘጋጀች ነበረ። የጃፓን መንግስትም ለጦርነት የሚሆኑ የኬሚካል ጦር መሳሪያ ወይም መርዛማ ጋዝ ማምረት ይፈልግ ነበር። ነገር ግን ይህንን የጃፓን ዋናው መሬት ለማድረግ አደገኛን ስለነበር መንግስት ለዚህ የሚሆን ከህዝብ አይን የራቀ ቦታ ያስፈልገው ነበር። ኦኩኖሺማ ደግሞ ለዚህ ሐሳብ የምትሆን ትክክለኛ ቦታ ነበረች። ከጃፓን መሬት የራቀች፣ ለአይን የተደበቀች፣ መንግስት በደሴቲቱ ላይ ይኖሩ የነበሩትን ጥቂት አርሶ አደሮችና አሳ አጥማጆች በግዳጅ አባረረ። ወዲያውኑም አንድ ትልቅ ሚስጥራዊ ፋብሪካ ተገነባ። ይህንን ሚስጥር ምን ያህል ጥብቅ የነበር ይመስላችኋል? የጃፓን መንግስት ይህችን ደሴት ከኦፊሻላዊ የጃፓን ካርታ ላይ እንኳን አጥፍቷት ነበር። በካርታው ላይ ልክ ባህር ብቻ እንጂ ምንም አይነት መሬት እንደሌለ ተደርጎ ነበር የተሳለው። በዚያም ጊዜ ይህንን ቦታ በስም መጥራት ወይም ስለ ቦታው ማውራት እንደ ብሔራዊ ክህደትም ይቆጠር ነበር። ዛሬ ደሴቲቷን የወረሩት ጥንቸሎች ከየት መጡ? ብዙ ሰዎች የሚያምኑት አንድ የተለመደና ተደጋግሞ የሚነሳ ታሪክ አለ። ይህም እነዚህ ጥንቸሎች ድሮ ፋብሪካው ውስጥ ጋዙን ለመፈተሽ ቴስት ይደረግባቸው የነበሩ ጥንቸሎች ናቸው የሚል ነው። ነገር ግን እውነታው ይህ አይደለም። በጦርነት ጊዜ በላቦራቶሪ ውስጥ ጥንቸሎች እንደነበሩ እውነት ነው። ጋዙ ምን ያህል እንደሚገድል ለመፈተሽ ያገለግሉ ነበር። ነገር ግን ጦርነት ሲያበቃ ፋብሪካው ሲፈርስ በወቅቱ የነበሩ ጥንቸሎች በሙሉ በወታደሮች ተገድለዋል። አንዳችም በህይወት የተረፈ አልነበረም። ታዲያ የዛሬዎቹ ጥንቸሎች ከየት መጡ? ታሪኩ እንደሚለው በ1971 ዓመተ ምህረት ከአካባቢው ትምህርት ቤት ልጆች 8 የሚሆኑ ጥንቸሎች ይዘው ወደ ደሴቲቱ መጡ እና ለቀቋቸው። ኦኩኖሺማ ለጥንቸሎች ተስማሚ ቦታ ነበረች። ምክንያቱም በደሴቲቱ ላይ እነሱን የሚያድን አውሬ ወይንም እንደ ተኩላ ወይም ድመት አይነት አዳኞች አልነበረው። በዚህ ምክንያት ቁጥራቸው በፍጥነት እየጨመረ መጣ። ከ8 ተነስቶ ዛሬ በሺዎች የሚቆጠሩት ሆኖ ተባዝቷል። ዛሬ ኦኩኖሺማ የቱሪስቶች መስህብ ሆናለች። በየዓመቱ ከ300,000 በላይ ሰዎች ይጎበኟታል። ጥንቸሎቹ የዱር ጥንቸሎች ቢሆንም ሰውን እንደ ምግብ ምንጭነት ስላዩት ደግሞ ምንም አይነት አዳኝ ስለሌለባቸው አይፈሩም። እንዲያውም ሰውም ሲያዩ ከጀልባ ጀምሮ እየሮጡ ይቀበሉታል። ይህንን ግን የራሱ የሆነ ከባድ ችግር ፈጥሯል። አንደኛው ችግር የምግብ ነው። ጥንቸሎች በተፈጥሮ መብላት የሚገባቸው ሳርና ቅጠል በደሴቲቱ ላይ ጨርሶታል። አሁን የሚተማመኑት ቱሪስቶች የሚያመጡላቸው ምግብ ብቻ ነው። ቱሪስቶች ደግሞ አንዳንዴ ለጥንቸል የማይሆን ምግብ ይሰጧቸዋል። ይህም ደግሞ ለበሽታ ይዳርጋቸዋል። ሁለተኛው ችግር ደግሞ የአየር ሁኔታው ነው። ቱሪስቶች በብዛት የሚመጡት
በበጋ ወቅት ነው። በክረምትና ቀዝቃዛ ጊዜ የቱሪስቶች ቁጥር ይቀንሳል። በዚህ ጊዜ ጥንቸሎች የሚበሉት ያጣሉ። በደሴቲቱ ላይ ያለው ተፈጥሯዊ ምግብ ስለተሟጠጠ በክረምቱ ወቅት ብዙ ጥንቸሎች በረሃብ ያልቃሉ። አጥኚዎች እንደሚሉት በደሴቲቱ ላይ ያሉት ጥንቸሎች እድሜ ከ1 እስከ 2 ዓመት ብቻ ነው። በተፈጥሮ ጥንቸል እስከ 10 ዓመት መኖር ይችላል። የኦኩኖሺማ ጥንቸሎች ግን በምግብ እጥረትና በበሽታ ምክንያት እድሜያቸው በጣም አጭር ነው። ከምናየው ቆንጆ እይታ በስተጀርባ የህልውና ትግል አለ። ኦኩኖሺማ በአንድ ወቅት የሞት ደሴት ነበረች። የሰው ልጅ ጭካኔ የታየባት፣ በካርታ ላይ እንኳን እንዳትኖር የተፈረደባት፣ ዛሬ ግን የህይወት ምልክት በሆኑት ጥንቸሎች ትወራለች። ይህንን ቦታ ለሁለት ነገሮች ማስታወሻ ነው። አንደኛው የጦርነት አስከፊነት እንዳንረሳ የሚያደርጉ ፋብሪካዎች እና የፋብሪካው ፍርስራሾች ናቸው። ሁለተኛው ደግሞ ተፈጥሮ ሁሌም መንገድ እንደምትፈልግ የሚያሳዩት ጥንቸሎች። የሰው ልጅ መርዛማ ጋዝ አምርቶበት የነበረውን ምድር ተፈጥሮ መልሳ በህይወት ሞላቸው። ምንም እንኳን ዛሬ ጥንቸሎች ከምግብ እጥረት ጋር ቢታገሉ፣ የዚህ ደሴት ታሪክ ግን ተቀይሯል። ከመርዛማው ደሴት ወደ የጥንቸሎች ደሴት። ስለዚህ ቦታ ምን ያስባሉ? ወደ ጃፓን ቢሄዱ ይህንን ቦታ መጎብኘት ይፈልጋሉ ወይስ ታሪኩ ያስፈራዎታል? አስተያየታችሁን በኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ከወደዱት ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ መልካም ሳምንት።